ዛሬ ሄሉሻ ማለት ነው በላይቭ ላይ ቲክቶክ ላይ ላይቭ ላይ ገጭ ብላ እንግዲህ ከኛ ጋር ፈታ ዘና እያለች ነበረ። የሚጽፉላትንም ኮሜንት እያነበበች ምን እያለች እየመለሰች ነበር ማለት ነው። በጣም ነበር ደስ የሚለው። ሄሉ እንወድሻለን፣ ሄሉ የኛ ጀግና፣ የኛ ምሳሌ ምናምን በቃ በጣም ብዙ ኮሜንቶች ነበር እያየሁት የነበረው እና በጣም ነው እኔ ራሴ እውነት ደስ ያለኝ። በጣም ነበር ቆንጆ ሁና መኪናዋ ውስጥና መኪናዋን እየነዳች ምን እያለች እንግዲህ አሪፍ የቲክቶክ ጊዜ ያሳልፋለች ማለት ነው። አሁንም ላይቭ ላይ ናት ማለት ነው። ላይቭ ላይ ቁጭ ብላለች የኔ ውድ ማለት ነው። በጣም ቆንጆ ሆና ነው ዛሬ የሚመጣቸው። የሆነ ቦታ እየሄደች ነው እንግዲህ መኪና ውስጥ ሆና ሙዚቃዋን ከፍታ ፈታ ዘና እያለች ተመልካቾቿንም ፈታ ዘና እያደረገች ነው ማለት ነው። የኔ ውድ ማለት ነው። ቀጥይበት እንግዲህ እስኪ በዛውም አንቺም ያው ጠፍታችሁ ነበር ይሄን ሰሞን እንግዲህ ትናንትን ቪዲዮ ለቃችኋል። ዛሬም በላይ ተናታል ሄሉዬን የኛ ጀግና በርችልን፣ በጣም ነው የምንወድሽ ሄሉዬ። የኛ በቃ ያንቺ ለኛ አንቺ የምታረጊው ነገር ለኛ ትምህርት ይሆነናል ምናምን ኮሜንት ላይ በጣም ነበር ደስ የሚለውና ይሄም እንግዲህ ለሰው ልጅ ያላትን እንትን ታውቃላችሁ እናንተ በጣም ነው በቃ ትንሽን ትልቅን የምታከብረው ሄሉ እና በዛም ልክ ደግሞ ብዙ ተመልካቾችን ብዙ ወዳጆችን ብዙ ቤተሰቦችን አፍርታለች ብዬ አስባለሁ። እና ትናንትናም እንግዲህ በለቀቁትን ቪዲዮ በምስጋና ቪዲዮ ነበር የትናንትናውም የነሱ አሪፍ ነበረ። ዛሬም ደግሞ ቲክቶክ ላይ እንደፋፈሽ ብላ ድምቅ ብላ ቲክቶክ ላይ ስላየዋት በጣም ደስ ብሎኛል። የኔ ቆንጆ ማለት ነው ሄሉሻዬ፣ ቀጥይበት፣ አሪፍ ነው የኔ ማር፣ በርችልኝ እላለሁ ማለት ነው። እውነት ለመናገር አንዳንድ ጊዜ ጀግና ሴቶች ስታዩ፣ ጀግና ልጆች በቃ ያሰቡትን አላማቸውን የሚያሳኩ በጣም እንደዚህ አይነት ሰዎችን ስታዩ እናንተም እንደነሱ ለመሆን ትጥራላችሁ ማለት ነው። አንዳንድ ጊዜ ከጥሩ ጓደኛ ጋር ዋሉ ከመጥፎ ጓደኛ ጋር ተዋሉ የሚባለው ለዛ ነው። ምክንያቱም ጥሩ ጓደኛ ወደ ጥሩ ነገር ነው የሚመራው። ጥሩ ሰው ወደ ጥሩ ነገር ነው የሚመራው። መጥፎ ጓደኛ ደግሞ መጥፎ ቦታ ላይ ነው የሚያውላችሁና ልክ እንደዛው ነው። ጓደኛችሁን አስተካክሉ የሚባል ነገር አለ እና ሄሉዬም ደግሞ የኔ ውድ እንግዲህ አብራችሁ የምትውላቸው ሰዎች ጥሩ ሰዎችና የአላማ ሰዎች ስለሆኑ ሊሆን ይችላል እሷም የጠነከረችው እና ውዶቼ ዛሬም በቲክቶክ አይቻታለሁ እንደዚህ ፋፈሽ ብላ ደስተኛ ሆና ፈታዘና ብላ ቲክቶክ ላይ እያወራች ነበር ከተመልካቾቿ ጋር ማለት ነው። አሁንም እዛው ላይ ናት። እና ውዶቼ እናንተ ምን ይሄን ቪዲዮ ይዤላችሁ የመጣሁት ለዛ ነው ማለት ነው። የኔ ውድ እስኪ እንዳልክን እንፈልጊና አምጭልን ማለት ነው። ሄሉዬ እንዳልክ ጠፍቶብናል።